ትልቁ ቁም ነገር እዛ መጽሐፍ ላይ ከልጅነት ጀምሮ እኛ በዛ ጦር ሜዳ ላይ ሙስሊሞች መሳተፋቸውን ማንም ነግሮን አያውቅም። እኛ ወጣቶች በነበርንበት ሰዓት ላይ በማህበረሰቡ ውስጥ ይሰራጭ የነበረው ነገር እዛ አስቀምጨዋለሁ መጽሐፉ ላይ። ጊዮርጊስ ታቦቱ መሄዱ ብቻ አይደለም። እኛ ትንንሾች ሆነ በቤታችን የምንሰባው በነጭ ፈረሱ ጎራዴው መዞ ከኢትዮጵያ ፈረሰኞች ጋር የጣሊያንን አንገት ሲቆርጥ እንደነበረ ጭምር ነው የሰማነው ያለው። በዛ እድገታችን ውስጥ ጦርነቱ ከክርስትና እምነት ጋር በጣም በጥብቅ ተሳስሮ ስንሰማ ነው የኖርነው። ነገር ግን በዛ ደረጃ ሙስሊሞች እዛ ጦር ሜዳ ላይ የኢትዮጵያን ነጻነት ለመከላከል ያደረጉትን ተጋድሎና መስዋዕትነት በጣም አነስተኛ በሆነ ደረጃ እንኳን ተተርኮልን አያውቅም፣ ተነግሮን አያውቅም፣ አንብበን አናውቅም። ለመጀመሪያ ጊዜ በጣም የጎላ መሆኑ ትልቅ ዲሳይሲቭ ወሳኝ የሆነ ሚና መጫወታቸውን ያነበብኩት እዚህኛው መጽሐፍ ላይ ነው። ወሳኝ የሆነ ፈረሰኞቹ በተለይ ጣሊያንን ምን ያህል ያስበረግጉት እንደነበረ ያስቀመጠበት ነው። ትልቁ የመጽሐፉ ነገር እቺ ሀገር ነጻነቷን ድፈንድ ያደረገችው በጣም ከተለያየ ቦታዎች ላይ የተለያየ ባህልና ቋንቋ የተላበሱ ምኒልክ ጥሪ ያደረገላቸው ሁሉም የሀገሪቷ ህዝቦች እንደሆኑ እንደገና ደግሞ ሁሉም እምነቶች እንደሆኑ የተሟላ ፒክቸር የሚሰጠውን ነገር ነው ያስቀመጥኩት እዛ ቦታ ላይ። ከዛ ውስጥ የቀብር ነገር ነው የመጣ ያለው። ትልቁ ቁም ነገር ከሀገር ግንባታ ጋር አንድነት በመፍጠር ደረጃ የሙስሊሞቹን መስዋዕትነት ለኔ ነጻነት የተከፈለውን አጉልቼ ማስቀመጥ ነው ትልቁ ቁም ነገር ለኔ። የሙስሊሞችን የጦርነት ተሳትፎና ለሁላችንም ነጻነት የከፈሉትን ነገር ሳንናቅ ማደጋችንን በማስቀመጥ ነጻነታችንን ያስከበሩልን መሆናቸውን ሪኮግናይዝ አድርገን በጽሁፍ ደረጃ ማቅረባችን ደግሞ በሙስሊም ህብረተሰቡ ውስጥ የፈጠረውን ፖዚቲቭ የሆነ ደግሞ ስሜት እኔ ነኝ የማውቀው። ሙስሊም አካባቢ ሰፊ ነው ይህንን አይነት ታሪካችን በስነ ስርዓት የተነገረበት ሁኔታ ተፈጥሯል።